አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የውድ ቤተሰቦች እንዴት ናችሁ? መላው የሰው ዘር ሰላም ብያለሁ። ዛሬ የምንሰራው ሳሎናት ዲያይ ነው ማለት ነው። በሰል ወይም ሽንኩርት፣ ቀይ ሽንኩርት እያበሰልኩ ነው። ቀጥዬ ነጭ ሽንኩርት ወይም ቱም ጨምራለሁ ማለት ነው። እዚህ ያዘጋጀኋቸው ባህራቶች አሉት። ወረቃ፣ ሄል፣ ሌሞን፣ ክርኩም፣ ሳኒውድ፣ ፍልፍል አስወድ አዘጋጅቻለሁ ማለት ነው። ባህራት እዚህ ነጭ ሽንኩርት አዘጋጅቻለሁ። አብረን እናያለን ማለት ነው። ነጭ ሽንኩርታችንን ጨምር እዚህ በሽንኩርቱ ስጋውን ጠብሳለሁ ማለት ነው። የስጋው ሽታ የተወሰነ እንዲሄድ ማለት ነው እና በኋላም የስጋው ጠረን ቆንጆ ይሆናል ማለት ነው። በሽንኩርት ከተጠበሰ በየቤቱ አሰራሩ ተመሳሳይ ላይሆን ይችላል። መጀመሪያ ሽንኩርቱና ነጭ ሽንኩርቱን በአንድ ካቁላላ በኋላ ስጋውን አደርጋለሁ ማለት ነው። ለመልሻኛ እዚህ አንድ ጊዜ ለመጠጥ ለአምስት ደቂቃ ጥብስ እናደርጋለን። በዚህ በሽንኩርቱና በዘይቱ ቀጥለን ባህራቱን እንጨምራለን ማለት ነው። ወይም ቅመም በዚህ አይነት መንገድ ይሰርደናል። ብዙ ባይሆንም 10 ደቂቃ አሁን ባህራቱን እንጨምራለን ማለት ነው። ባህራቱን ካዋሃድን በኋላ ቲማቲምና ቲማቲም ሳልሳ እንጨምራለን ማለት ነው። የተወሰነ ከቅመሙ ጋር መቁላላት አለበት። ተመልሰናል። ከተቁላላ በኋላ አሁን ደግሞ ቲማቲም እንጨምራለን። ቲማቲም ቀጥለን ደግሞ ማዕጁን ተወሰነ ከተቁላላ በኋላ ድንች ወይም በጣጥ ኮሳ እንጨምራለን ማለት ነው። ቀጥለን እሺ ተመልሰናል። ከተወሰነ ደቂቃ በኋላ 5-10 ደቂቃ በኋላ ተመልሰናል ማለት ነው። አሁን ደግሞ ኮሳና በጣጥ እንጨምራለን ማለት ነው። ስለኛ መንገድ እያቁላላ ነው። ከተወሰነ በኋላ ከተቁላላ በኋላ ውሃ ጠብ አድርገን የተወሰነ ብዙ አይደለም እንጨምረው እንላለን ማለት ነው። እናበስላለን ለአንድ ሰዓት። ከዛ በኋላ ጨው ጨምረን ማውረድ ነው። ጨው ከተጨመረበት ስጋ ከሆነ አይበስልም። ዶሮ እንኳን ይበስላል፣ ምንም ችግር የለም። ዶሮ ጨምረን ተመልሰናል። በዚህ አይነት ነገር ለአንድ ሰዓት ማብሰል ብቻ ነው። እዚህ ደግሞ ሩዛችንን በነጩ እየሰራን ነው ማለት ነው። ሳሎናት ለሐማችን እስከሚደርስ ድረስ ማለት ነው። እዚህ ውስጥ ነው ማለት ነው። ሳሎናት ለሐሙ አሁን ተዘግቷል፣ አይከፈትም። ከአንድ ሰዓት በኋላ ነው የሚከፈተው። ሩዛችን በዚህ አይነት መንገድ ደርሰዋል ማለት ነው።